ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን መላእክት፣ የጻድቃን የሰማዕታት ባለሟሎች፣ የሐዋርያት እምነት ተከታዮች እንደምን ለዚህ ሰዓት ደረሳችሁ? በደላችንና ኃጢአታችን ሳያስብብን እንደ ምሕረቱ እንደ ቸርነቱ ብዛት ለዚህ ያደረሰን አምላካችን ስሙ የከበረ የተመሰገነ ይሁን። አትለየውምና እናታችን ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉም እንደየክብራቸው ምስጋና ይድረሳቸው። እንግዲህ አምላካችን ፈቅዶ ከዚህ በፊት በተነጋገርነው መሰረት ብዙ ጥያቄዎች ቀርበው ነበረ። ጥያቄዎቹ በውስጥም የደረሱ አሉ። በተለይ በዚህ ዘመን እየሆነ ያለውን ላይ ስለምንሰራ ያንን መሰረት አድርጋችሁ ጥያቄ ያቀረባችሁ ሰዎች አላችሁ፣ እናመሰግናለን። ከዛ በፊት ግን የሰጧችሁ ቤት ስራ ነበረ። ያም ምንድን ነው? ከዚህ በፊት የተለቀቅናቸው ቪዲዮዎች እንድትመለከቱ ነው። ለምን ቢባል አሁን እየሆኑ ያሉ ነገሮች በሙሉ በዛ ውስጥ መልስ የሚያገኙ እንዲሁም ደግሞ ግንዛቤ የሚፈጥሩ ስለሆኑ ያንን ቪዲዮ ሄዳችሁ አሁንም ብትመለከቱ መልካም ነው። ለምን እየሆነ ያለው ነገር በሙሉ አዲስ ነገር አይደለም፣ አዲስ ነገር የለም። አዲስ ይመስለናል እንጂ እኛ ባለማወቅ ሊሆን ይችላል፣ ባለመረዳት ሊሆን ይችላል፣ ባለመንቃት ሊሆን ይችላል እንጂ አዲስ ነገር የለም። አውቆ የሚያደርጉ አሉ፣ ሳያውቁ የሚያደርጉ አሉ። የሆነ ያለውን ደግሞ የሚያውቁ አሉ፣ ሳያውቁ ደግሞ ግንዛቤ ወይ ደግሞ ትኩረት ባለመስጠት የተፈጠሩ ነገሮች ይኖራሉ። ሆኖም አዲስ ነገር የለም። ለምን ሆነ የሚለው ጥያቄ መሆን አለበት ማለት ነው። እየሆነ ያለው ለምን ሆነ፣ የሚሆነው ምን ሆነ ከማለት ይልቅ ለምን ሆነ ብሎ መጠየቅ ያስፈልጋል። የመረጃ ዘመን የጥበብ ዘመን ነው። የመጨረሻ ዘመን እውቀት አለ። ቅዱስ ዳንኤል እንደተናገረው በትንቢቱ የመጨረሻ ዘመን ሰዎች ይመራመራሉ፣ እውቀት ይበዛል ብሏል። በሄዳቸውን ብትመለከቱ በተለይ በዚህ በጉግል ዘመን ኢንተርኔቱ ዓለም መረጃዎች ብዙ ናቸው። በአንድ ቀን ወደ ሚሊዮን የሚቆጠሩ መረጃዎች ወደ ጉግል ቋት ይገባሉ። የተለያየ የመረጃ ምንጮች አሉ። ከአእምሮ በላይ የሆኑ መረጃዎች አሉ። አይታችሁ ከሆነ የትኛውን ይዘን እንደምንይዝ፣ የትኛውን መምረጥ እንዳለብን፣ የትኛውን መያዝ እንዳለብን ግራ የሚገባበት ይገባናል። ከፌስቡክ ብትሉ ቲክቶክ መጣውን ደግሞ ዩቱብ አለ። የትኛውን ነው የምንከተለው? ጊዜ ራሱ አይበቃማ። ዞሮ የመረጃ ከመጠን በላይ የሆነ መረጃዎች አሉ። መረጃዎች ይበዛሉ፣ እውቀት ይበዛል። ሰው ቢበዛ እውቀት ወይ መረጃ ይኖራል እንጂ እውቀት ጥበብ የሚባል የለም ማለት ነው። ሰዎች ይመራመራል፣ እውቀት ይበዛል አለ። ይሄ በጣም ምስጢራዊ ነገር ነው። ጥበብ የለውም ማለት ነው። እግዚአብሔር የለበትም ነው። እናውቃለን፣ ነገር ግን አናምንም። እናውቃለን ግን አንድንበትም። የምናመጣ ለውጥ የለም። እውቀት የሌለው ሰው የለም። አሁን በመንፈሳዊ ዓለም ሊሆን ይችላል፣ በሳይንሱ ዓለም ሊሆን ይችላል። ሁሉም አዋቂ ነው። ሁሉም ያወራል። ሁሉም በተለይ ከሆነ በኋላ ነው የሚነቃው። እንግዲህ ለምንድን ነው እውቀት ብቻ ሆኖ ለምን ማሳየው ምንድን ነው? ነገሩ ሲሆን ለምን እንደሆነ አናውቅም። ትክክለኛ መፍትሄ ደግሞ አናመጣም። ትክክለኛ መፍትሄ የሚመጣው ከእግዚአብሔር ጋር ሲኖን ወይ ደግሞ በጥበብ ነው ማለት ነው። ጥበብ ደግሞ እግዚአብሔር ነው የሚገልጥም፣ እግዚአብሔር ነው። እውቀትም ጥበብም ከሱ ነው። እውቀት ግን በዚህ ዘመን ከተለያየ ቦታ ሊሆን ይችላል። በተለይ በተቃራኒ ካለው ከመናፍስቱ ዓለም እውቀት ሊኖር ይችላል። ያ እውቀት መጨረሻውን ለጊዜ ላናውቅ እንችላለን። ነገር ግን ከሆነ በኋላ እንነቃለን። ጥቅም የለውም። ያም ሆነ ይህ እነዛም ነገር ከዚህ የተለቀቁ ቪዲዮዎችን ብትመለከቱ በተለይ በጋብቻ ዓለም በተለይ ብዙ ሰዎች አሁን በዚህ ሰዓት ጋብቻቸውን እየፈጸሙ ነው። ይህ ጋብቻ ከመፈጸማችን በፊት ስንፈጽምም ከጋብቻ በኋላ ያሉ ነገሮችን በሙሉ እንዴት መኖር እንዳለብን እንዲሁም ደግሞ በጋብቻ ውስጥ ያሉ ፈተናዎች እንዴት ነው የምንወጣው፣ ምን አይነት ፈተናዎች ናቸው፣ ከየት ይመጣሉ የሚለው ነገሮችን ከዚህ የተለቀቁ ቪዲዮችን ብትመለከቱ ትጠቀማላችሁ። ያም ሆነ ይህ አሁን ዛሬ የምንመለከተው ከዚህ ፊትም በተለያዩ መልክ የቀረበ ጥያቄ አለ። ዓለም ላይም ደግሞ እየሆነ ያለው ነው። በተለይ ባደጉ ሀገሮች እየሆነ ያለው ምንድን ነው? ሰዎች በተለያየ መልኩ ራሳቸውን እያጠፉ ይገኛሉ። ሰው ለምንድን ነው ራሱን የሚያጠፋው ነው? ሰው ራሱ ሲያጠፋ እናዝናለን፣ ለጊዜው እንነቃለን፣ ያሳዝነናል። ነገር ግን የአጭር ጊዜና የዘላቂ መፍትሄ ያስፈልጋል ማለት ነው። ሰዎች ለምንድን ነው ራሳቸውን የሚያጠፉ? ምን ሲሆኑ ነው ራሳቸውን እንደሚያጠፉ ነው የምንመለከተው ማለት ነው። እግዚአብሔር አምላካችን ምስጢሩን እንዲገልጥልን የእሱ መልካም ፈቃድ ይሁንልን። ዓለም ላይ እየሆነ ያለው ነው። በተለይ ላይ በሀገራችን ብዙ ላይመስል ይችላል፣ ግን ዓለም ላይ አደጉ ብለን የምናስባቸው ሀገሮች ለዚህ ይዳረጋሉ። ምን አይነት አማራጭ ወይ ደግሞ ምን አይነት መፍትሄ ስለሌላቸው ነው። እኛ ግን በእግዚአብሔር የምናምን ሰዎች የኢትዮጵያ ሕዝብ በእግዚአብሔር ያምናል። በተለያየ እምነት ቢኖርም ዞሮ በእግዚአብሔር አምናለሁ ነው የሚለው። ሆኖም
በእግዚአብሔር ስለሚያምን ባህላችን ለዛ የሚዳርግ ወይ ደግሞ ለዚህ አይነት የሚዳርግ ስላልሆነ አሁን እየሆነ ብንመጣም ባህላችን ለዚህ የሚዳርጋል። ተስፋ ሰጪ ባህል ነው። ተስፋ ሰጪ ታሪክ ነው። ተስፋ ሰጪ ትውፊት ነው ያለን። ስለዚህ ብዙ ጊዜ አይከሰትም። ሆኖም ግን በዚህ ዘመን እየበዛን ያሉ ለምንድን ነው ሊሆን የቻለው ነው? ለምን በተለይ ከኢትዮጵያ የወጡ በተለያየ በስደት ዓለም ሊሆን ይችላል፣ በተለያየ የተለያየ ስራ ዓለም ፍለጋ ሊሆን ይችላል። የሆኖም ብዙ ጥያቄ አለበት። ለምን ከኢትዮጵያ ስንወጣ የራሱ ጥያቄ አለው። በሀገራችን ላይም ደግሞ የራሱ ጥያቄ ይኖራል። ሆኖም ለምንድን ነው ሰዎች ራሳቸውን የሚያጠፉ የሚለው ጥያቄ ነው ማለት ነው። እንግዲህ የራሱ ምክንያት ይኖራል። በዓለም ላይ በታሪክ ብዙዎች ራሳቸውን አጥፍቶ ሊሆን ይችላል። ከዚህ በፊት የራሳቸው ምክንያት ይኖሯቸው። ለምሳሌ ሳውል ሰዎች እንዲገሉ ይፈልግ ነበረ። ዞሮ ዞሮ መጨረሻ ላይ በራሱ ሴፍ ላይ ወድቆ እንደሞተ በታሪክ የምናውቀው ይሁዳን ነው። ይሁዳ ለምን ያን እንዳደረገ እንግዲህ የምታውቁት ነው። ይሁዳ ለምን ራሱን ያጠፋው? ታንቆ ሞተ። እንግዲህ ታሪኩ ሰፊ ነው። በመጽሐፍ ቅዱስ ላይ ታንቆ ሞተ። እሱን ለመዘርዘር አለ የኔ ጥያቄ። አሁን ግን ለምንድን ነው ያን ያደረገ ይሁዳ? ማንም ለምን አደረገ ነው። ማድረጉን ብቻ ለማወቅ ያለብን ለምን አደረገ ነው። የራሱ እውቀት አለው። ለጊዜ ገንዘብ አታሎታል። ክርስቶስ ደግሞ በታምር እንደምድን ያስብ ነበረ። ነገር ግን አልተሳካለትም ማለት ነው። ስለዚህ ራስን በማጥፋት የሚሳካ ነገር የለም፣ የሚመጣ ለውጥ የለም ማለት ነው። ስለዚህ ለምንድን ነው የሚለው ለምን እንደተከሰ ካነሳን በኋላ መፍትሄውን እናነሳለን ማለት ነው። በዚህ ውስጥ የረጅም ጊዜ የአጭር ጊዜ መፍትሄ ስለሚያስፈልግ ምክንያቱን ካነሳን በኋላ በዚህ ውስጥ ደግሞ ተጠያቂዎቹ ማን ነው፣ ከዛም በመጨረሻ ላይ ደግሞ መፍትሄው ምን እንደሆነ እናነሳለን ማለት ነው። ምክንያቱ ከዚህ በፊት በተሰሩ ቪዲዮዎች ላይ እንዳነሳሁት ምክንያቱ የአስተዳደግ ነው። አስተዳደግ ማለት አንድ ሰው ሲያድግ ዝም ብሎ በስጋ ብቻ ማደግ የለበትም። ሰው በተፈጥሮ በዚህ ዓለም ላይ እንዲኖር አይደለም የተፈጠረው። በነገራችን ላይ ለምን ሰው እንደሆነ ራሱ የራሱ ምስጢር አለው። ሰው ሆኖ መፈጠር የራሱ ጸጋ ነው። ሰው እኮ እግዚአብሔር ፈቅድ እኮ እንስሳ ማድረግ ይችላል። እንስሳ አድርጎ ቢፈጥረንስ? እጽዋት አድርጎ ቢፈጥረንስ? አውሬ አድርጎ ቢፈጥረንስ? ሰው ጋር በአሁኑ ጊዜ እኮ ሊሆን የፈለገው እሱ ነው። አይታችሁ ታውቃላችሁ? የምንጫወተው የምንቀልደው ብዙ ነገር ነው። ህፃናት የምናጫውተው እኮ ተቀይረ ነው የምናጫውተው። እኛ ደግሞ ምን ወፍ ቢሆን እንላለን። እኔ እኮ እንደዚህ ቢሆን እንላለን። ሌላ ፍጥረት እንፈልጋለን ማለት ሰው ከመሆኑ በላይ የሚበልጥ ነገር የለም ባለማወቅ። ይሄ ራሱ ሌላ ጥፋት ነው ማለት ነው። ሰው አድርጎን የፈጠረን ይህ ናቡከደነጾር በታሪክ የምናውቀው እግዚአብሔርን ስላላከበረ፣ በእግዚአብሔር ስላላመነ፣ በትዕቢት ስለወደቀ እግዚአብሔር አምላካችን ለ7 ዓመታት ከሰውነት ውጭ እንደሆነ አድርጎ ነበረ። ዛሬም እኮ ማድረግ ይችላል። ሳናውቅ እኮ ከሰው ተርታው ወጥተን ሊሆን ይችላል። መልካችን አልጠፋ ይሆናል እንጂ ውስጣችን እኮ ተቀይሮ ሊሆን ይችላል። በዚህ ዘመን ሰዎች ሲጨካከኑ፣ ከሰው የማይጠበቁ ነገሮች ሲያደርጉ እኮ ሰው ውስጣችን ተቀይሯል ማለት እኮ ነው። ውጭ እኮ ሰው መምሰል ግዴታ አይደለም። ሰው የሚመስሉ ብዙ ፍጥረታት አሉ። ነገር ግን ሰው መምሰል ሳይሆን ሰው መሆን ነው ጥያቄው ማለት ነው። ሰው ሆነን የተፈጠርን ማለት ነው። የተፈጠርነው በራሳችን በእግዚአብሔር መልክና ምሳሌ ነው። መልክና ምሳሌ የእግዚአብሔር መልክና ምሳሌ ነው። ሌሎች ፍጥረታት እኮ መላእክትን ጨምሮ እኮ ምን እንደሚመስሉ አናውቅም። ነገር ግን እንዲገባን በተለይ መልኩ ሲገለጡ ለሰው በሚገባ መልኩ ስለሚገለጡ እንደዛ ናቸው ብለን ቅዱሳን መላእክት ስላቸው ተሳለ እንጂ መልኩ ምን እንደሆነ አይታወቅም። ሌሎች ፍጥረታት እንደምታዩት ነው። አጋንንት ምን እንደሚመስል አይታወቅም። ነገር ግን በተለያየ መልኩ ይገለጣሉ። በተለያየ መልኩ ነው እግዚአብሔር የፈጠራቸው። መልኩን፣ ምሳሌውን፣ ትርጉሙን ሁሉ ነገሩ የሚያውቀው እግዚአብሔር ነው። ሰው ግን የሚመስለው እግዚአብሔርን ነው። ሰው መልካችን እግዚአብሔር እንደሚመስል ደግሞ አምላካችን ፈጣሪያችን ኢየሱስ ክርስቶስ ተወልዶ አሳይቶናል ማለት ነው። ማረጋገጫ እግዚአብሔር ነው የምንመስለው። ምሳሌያችን እግዚአብሔር ነው። መልካችንም እንደሁ እንደ እግዚአብሔር ነው። ስለዚህ ክቡር ነን ማለት ነው። እንዲሁም ደግሞ እኛ የተፈጠርነው የራሳችን አይደለንም። እኛ የራሳችን በዋጋ ተገዝታችኋል፣ እናንተ የራሳችሁ አይደላችሁም ነው። አይደለም የኛ የሆኑ ነገሮች እኛ ራሳችን የእግዚአብሔር አይደለንም። ስለዚህ በራሳችን ላይ ስልጣን የለንም። ስለዚህ ሰዎች ለምንድን ራሳቸውን የሚያጠፉ? ምን ለማምጣት ነው? ምናመጣ ለውጥ የለም ማለት ነው። ስለዚህ ለምንድን ነው ፈተና ሲበዛ መከራ ሲበዛ ግድ ነው። ሰው ያለ ፈተና መኖር አይችልም። ፈተና የማይፈልጉ ሰዎች ይሄ ላይገባቸው ይችላል ማለት ነው።
ፈተና የማይፈልግ ሰው ሆኖ መቀጠል አይችልም። ፈተና ግድ ነው። የሰው ልጅ በዚህ ምድር ላይ ይሄ ምድር እኮ ካሉት የምድር አካላት ውስጥ እኮ የመከራ ቦታ ነው። በብሔረ ብፁዓን አይደለም ያለ ነው። በብሔረ ሕያዋን አይደለም ያለን እኛ በገነት አይደለም እኛ ያለ ነው። ትተን መተናል። ያንን የዛ መሆን ስላቃተን እኮ ነው የምድር የመከራ ቦታ ይመጣል። ምድር ውስጥ እስካለን ድረስ ፈተና ግድ ነው። ያንን ፈተና መታገዝ ግድ ነው ማለት ነው። በፈተና የሚጸና እሱ የተባረከ ነው። እስከ መጨረሻ የጸና እሱ ድናል። ብዙ ቃላት አሉ። ክርስቶስ እኮ በዚህ ዓለም ላይ ሲያስተምር ራሱ እኮ ተፈትኗል። በእኛ ላይ ደረሰ እኮ እሱ ላይ ከደረሰው እኮ ምንም አይደለም። እንድንኖር ደግሞ በተለይ በእግዚአብሔር የምነ ክርስቲያኖች እኮ ፈተና ግድ ነው። ፈተና የማንፈልግ ከሆነ ክርስቲያን ሆነን አይደለም ሰው ሆነ መቀጠል አንችልም። በማንኛውም ለዛ ነው ሰዎች ዓለም ራሳቸውን የሚያጠፉ። ለዚህ ነው ከእግዚአብሔር አይደሉም። ምንም አይነት ተስፋ የላቸውም። እኛ የክርስቶስ ልብ አለን ይላል። ተስፋችን ከእግዚአብሔር ነው አለ ቅዱስ ዳዊት። ተስፋዬ ከአንተ ዘንድ ነው ይላል። ተስፋ የሚሰጥ እግዚአብሔር ነው ማለት ነው። ተስፋ እንዲሰጠን ደግሞ እግዚአብሔር አምላካችን ተስፋና ፍቅርን ትዕግስትን በውስጣችን እንዲያለምልን ምንድን ነው ማድረግ ያለብን? ከእሱ ጋር መጣበቅ ነው። ስለዚህ አስተዳደጋችን ችግር ሲኖረው ምን ይሆናል? አሁን እየሆነ ያለ ይሆናል ማለት ነው። ባደጉ ሀገሮች እኮ ሰዎች እንዴት እንደሚያድጉ እኮ ግልጽ ጥያቄ ውስጥ ነው። ከ18 ዓመት በላይ እኮ ገና ሲሆኑ ከቤተሰብ ጋር መኖር አይፈልጉም። ቤተሰብ እኮ የሚታዩ የአምላክ ምሳሌ ናቸው። ሰው ቤተሰብ ውስጥ ነው የሚያድገው። እግዚአብሔር መፍራትን፣ እግዚአብሔርን ማወቅን፣ ስነ ምግባርን ሁሉ የሚጨርሰው ቤተሰብ ውስጥ ነው። ዛሬ እንግዲህ ህፃናት ገና በ4 ዓመታቸውን ዓለማዊ ትምህርት ቤት እንልካለን። ውጤቱን ደግሞ እያያችሁት ነው ማለት ነው። ምን ያለ ለውጥ እንዳመጣ ግን ትምህርት የሚያልቀው ትምህርት ሌላ ዓለም ነው ቤተሰብ ውስጥ ማለት ነው። ቤተሰብ ውስጥ እንዴት ነው የምናድገው? ትኩረታችን ምን ላይ ነው? ልጃችን በአካል ብቻ እንድናድግ ነው የምንፈልገው። ልጅ ያደገ እንላለን፣ የኔ ልጅ አደገ እንላለን። እሱን አይደለም ልጃችን በእውቀትና በመንፈስ ምን አድጓል ነው። በእውቀት ካደገ በመንፈስ ካደገ ከእግዚአብሔር ጋር ይጣበቃል። አሁን የምናየው ነገሮች አይፈጠሩም ማለት ነው። እግዚአብሔር ከሱ ጋር የሆነ ምንም የሚሆኑ ነገር የለም። እግዚአብሔር መፍራት ፈተና ይበዛ እግዚአብሔር አለለት። ለምን? ቢሞትም ቢኖርም የእግዚአብሔር ስለሆነ። ፈተና እኮ የሚመጣ ፈተና እግዚአብሔር እኮ የሚፈቅደው ሊሰጠን ያለው ነገር አለ ማለት ነው። ነገር ግን ዝም ብሎ የሚሆን ይመስለናል። በዚህ ለዓለም ላይ ነገሮች ሲከናወኑልን ሲሳኩልን እግዚአብሔር ከኛ ጋር የሆነ ይመስለናል። እሱ ማረጋገጫ አይደለም። በዚህ ዓለም ላይ ያሉ ነገሮች የዚህ ዓለም ነገር ሲሰጠን እሱ ማረጋገጫ አይደለም። ለምን? ሌላ ዓለም ልጅ ስለሚሰጥ መናፍስቱ ዓለም ይሰጣል። ሀብት ንብረት እኮ ይሰጣል። ሰዎች ለዚህ እኮ ነው የተለያየ ዓለም ነገር ውስጥ የሚገቡ። ለዚህ እኮ ነው እግዚአብሔርን ትተው በማርትና በተለያየ ነገር መንገድ የሚሄዱ እኮ ሀብት ፍለጋ ነው። ከእግዚአብሔር ጋር ከሆኑ ፈተና አለው። እውነተኛ ነገር ብቻ ይፈልጋል። ከእግዚአብሔር ጋር ስንኖር ደግሞ የሚቀድመው መንግስቱ ስለሆነ በፈተና ውስጥ እግዚአብሔር መውረሳችን ነው እግዚአብሔር የሚፈልገው እንጂ በዚህ ዓለም ላይ ተንደላቀ እንድኖር አይደለም የእግዚአብሔር ዓላማ። በመጽሐፍ ቅዱስ ከመጀመሪያ ጀምሮ እስከ መጨረሻ የዚህ ዓለም ነገር አይደለም የምናነሳው። አብርሃም ብትሉ እኮ እግዚአብሔር ስላስቀደመ ሀብት ተሰጠው። ኢዮብ ሀብታም የሆነው ከእግዚአብሔር ጋር ስለሆነ ነው። ብዙ ነገሮች የምንመለከተው አስቀድሞ እግዚአብሔርን ስለያዙ ቀዳሚ ነገራቸው እግዚአብሔር ነው። ሀብት ቢጠፋ ኢዮብ አልተሰናከለም። አብርሃም ምንም አልመሰለውም። ስለዚህ ቢኖረንም ባይኖረንም የእግዚአብሔር ነን ነው። በዚህ ዓለም ላይ ስንፈተን በሰማይ ደግሞ በመንግስቱ እግዚአብሔር ያዘጋጀልን ነገር አለ ማለት ነው። ነገር ግን ያ ፈተና ለምን እንደመጣ ደግሞ መፈተን ማወቅ ያስፈልጋል። ለምንድን ነው የመጣ? በራሳችን ጥፋት በራሳችን መንገድ ሄደን ፈተና ሊመጣ ይችላል። ያን ጊዜ ማመራር አንችልም። በእግዚአብሔር መንገድ ላይ መሆናችን ብቻ እርግጠኞች መሆን ያስፈልጋል ማለት ነው። አስተዳደጋችን ዝም ብሎ በመንፈስና በእውቀት በተለይ ከእግዚአብሔር ጋር ካልሆነ አሁን ዓለም ላይ የምናየው ይከሰታል ማለት ነው። ሌላው ደግሞ የአምስቱ ተቋማት የሚባሉ ማህበራዊ ተቋማት አሉ። ቤተሰብ አለ። ቤተሰብ ተቋም ሲዳከም ትውልዱ ለዚህ ይዳረጋል። ዛሬ ከቤተሰብ ጋር የሚያድጉ ምን ልጅ ነው። እግዚአብሔር እውነት በዚህ ሁልጊዜ ጸሎታችን ሊሆን ይገባል። ልጆቻችን ከኛ ጋር ማደግ አለባቸው። በአካል ብቻ አይደለም፣ በመንፈስም በአካልም በስሜትም ከኛ ጋር ከሌሉ ልጆች ልክ እንደ ምዕራቡ ዓለም እንዳደጉ ሀገራት ከኛ መቼ እንደሚለዩ ነው የሚያስቡ ማለት ነው። ልጃችን ከኛ ጋር በትክክል አለ። ዛሬ ልጆቻችን በትክክለኛ ጋር አሉ። እናውቃቸዋለን፣ ያውቁናል።
በመንፈስ እንተዋወቃለን። ያ ልጆቻችን ከኛ እንዲርቁ አድርጓል። ዛሬ ልጆች ገና በሕፃንነታቸው ትምህርት ቤት ይገባሉ። ከኛ ተሰውሮ ነው፣ ከኛ ተደብቆ ነው የሚያድጉ። ምስጢረኛ ሆነው ያድጋሉ። ይህ ወዴት ይወስዳቸዋል? ስለማናውቃቸው በመንፈስም በእውቀትም ስለምንራራቅ ተስፋ ሲቆርጡ ለዚህ ይዳረጋሉ ማለት ነው። ተስፋ የሚለማመዱ በቤተሰብ ውስጥ ነው። እምነት የሚለማመዱ በቤተሰብ ውስጥ ነው። ጾም፣ ጸሎት፣ ስግደት እኮ ሌላ ዓለም አለ። ከቤተሰብ ጋር ነው፣ ቤተሰብ ውስጥ ያለ ህይወት ነው ማለት ነው። እና አንዱ እነዚህ 5 ተቋማት የሚባሉ ቤተሰብ አለ፣ ኢኮኖሚ፣ ሰው ሲያጣ ብዙ ነገር ይሆናል። ነገር ግን በማጣት ለዚህ ተስፋ መቁረጥ አያስፈልግም። ቢኖረንም ባይኖረንም እኮ ያው ነው። ቅዱስ ጳውሎስ እኮ ሞት ነው ወይ ረሃብ ነው ከክርስቶስ የሚለየም ይሏል። ይራብ ነበር ቅዱስ ጳውሎስ፣ ተሰዷል፣ በእስር ቤት ነበር ብዙ ነገሩን ያሳለፈው። ነገር ግን ተስፋ አልቆረጠም። ቢያመነታ እንኳን ተስፋ አይቆርጥም። ለምን? ብንኖርም ብንሞትም የእግዚአብሔር ስለሆን ማለት ነው። እኛ የእግዚአብሔር ስለሆን በእኛ ላይ የሆነ ነገር በማድረግ የምናመጣ ለውጥ የለም። ይልቅ ሌላ ችግርን በችግር ስህተትን በስህተት ማምጣት ይሆናል ማለት ነው። ሌላ መንግስት የዚህ ዓለም መንግስት ሲጠነክር ትውልዱ ለዚህ አይዳረግም ማለት ነው። እንዲሁም ደግሞ የትምህርት ዓለም ራሱን የቻለ ተቋም ነው። ሳይንሱን ብቻ ማስተማር የለብንም። ትውልዱን እኮ ከትክክለኛ ኑሮ ጋር ደግሞ እያያዝን ማስተማር ያስፈልጋል። ዛሬ የሆነ በቃ ድርቅ ያለ ትምህርት ብቻ የምናስተምር ከሆነ የሚመጣ ለውጥ የለም። ሳይንሱ ስናስተምር እኮ ሌላውን ተፈጥሮን እኮ እንድተው አድርገን አይደለም። ማህበራዊ ሰው ፍጥረት ነው የሰው ልጅ። ስለዚህ በሳይንሱ ዓለም በትምህርት ዓለም ትውልዱ ተስፋ እንዲቆርጥ ተስፋ እንዲኖረው እውነተኛ የስብና ኑሮ እንዲኖር አድርጎ ማሳደግ ይቻላል ማለት ነው። ስለዚህ እነዚህ ተቋማት ሲዳከሙ ትውልዱ ለዚህ ይዳረጋል። ሌላው ደግሞ የሃይማኖት ተቋም ነው። ትልቁን ድርሻ የሚወስደው ይሄ ነው። ከእግዚአብሔር ጋር እንዲታወቅ ትክክለኛ ተፈጥሮን አውቆ ትውልድ እንዲኖር የሚያደርገው ቤተሰብ ነው። ሃይማኖታዊ ተቋም ነው። ዛሬ ግን ትኩረቱ ምን ላይ ነው? መዳከማቸውን ያሳያል ማለት ነው። እና ቤተ እምነት ሃይማኖት ትውልዱ በማወቅም ሆነ ባለማወቅ ምን እንደሆነ ቀድሞ ማወቅ ያስፈልጋል። እየሆነ ያለውን ነገር ቤተ እምነቶች ወይ ደግሞ ሃይማኖት ትውልዱ ምን ላይ ደረጃ እንዳለ ይሄ ነገር ሳይከሰት ቤተ እምነት ወይ ደግሞ ሃይማኖት መስራት ይችላል ማለት ነው። ሃይማኖት ሲዳከም ግን ትውልዱ ለዚህ ይዳረጋል። ለምን ቢባል በአካልም በስሜትም በመንፈስም ትውልዱ መያዝ ይችላል ቤተ እምነት ማለት ነው። ሃይማኖት ነው ሁሉ ነገር መያዝ የሚችለው። ነገር ግን ዓለም ትውልድን በአካል ልታሳድጎት ይሆናል እንጂ በመንፈስ ልታሳድጎ አትችልም። ተስፋ ሲቆርጥ ተስፋ ረቂቅ ነገር ነው። የመንፈስ ዓለም ሲዳከም መንፈሳዊ ሕይወቱ ሲዳከም ትውልዱ ወዴት ይሆናል? ወደዚህ አሁን ወደ ራሳቸው ወደ ማጥፋት ይሄዳሉ ማለት ነው። ከእምነት ውጭ ስንሆን ዓለማዊ ስንወድ መጠጥ አለ፣ የተለያዩ ነገሮች አሉ። ይሄ ነው የሚሆነው። ሰው ሲጠጣ ራሱን ይስታል። የተለያየ ሱስ በሱስ ላይ ሱስ ሲያዝ የሚከሰተው ምንድን ነው? ራስን አለመሆን ይሆናል ማለት ነው። ሌላ ዓለም ነው ውስጥ ይገባሉ። በዛ ዓለም ውስጥ ሆኖ ብዙ ነገር ያደርጋሉ። የተለያዩ አደንዛዥ እጾች ሲወስድ እኮ ሰው ራሱን ይስታል። ሲጠጣ እኮ ይሰክራል። ሲሰክር እኮ ምን እንደሚያደርግ አያውቅም። ምንም እንኳ አይምሮ ባይነሳም ነገር ግን የሚያደርገውን አያውቅም። መጨረሻ ላይ ራሳቸው ወደ ማጥፋት ይሄዳሉ ማለት ነው። ሌላው የሰው ራሳቸውን የሚያጠፉበት ምክንያት የጠላት ሴራ ነው። ጠላት እንዳለብን የሰው ልጅ ማወቅ አለበት። በዚህ ዓለም ላይ እኮ እኛ ብቻ አይደለም ያለ ነው። ከሰማይ ወደቀው እኮ እኔ አምላክ ነኝ ብሎ ወደ ምድር የወደቀው እኮ ሰይጣን በዚህ ዓለም ላይ ነው ያለው። በሰማይ እኮ አይደለም ያለው። አሁን ግን ስናስተውል ትውልዱ ሰይጣን እንደሌለ ሁላ ነው የሚያስበው። ነገር ግን ሰይጣን አለ። እንደውም የወረደው በዮሐንስ ራዕይ ምዕራፍ 12 ላይ በሰማይ የምትኖሩ ደስ ይበላችሁ ይላል። በሰማይ እኮ ጸጥታ ሆኗል። ከቅዱስ ሚካኤል ጋር ተዋግቶ ነበረ፣ ተሸነፈ፣ ወደ ምድር ወድቋል። በሰማይ ጸጥታ ሆኗል። ደስ ይበላችሁ ነው የተባሉ። በምድር የምትኖር ግን ወዮላችሁ ነው የተባሉ። ወዮላችሁ ለምን? ጠላት ሰይጣን ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርደዋል።
በታላቅ ቁጣ ነው። ክርስቶስም የወጣ ወደዚህ ምድር የመጣው እኮ ስራውን ለማፍረስ ነው። የሰይጣን ስራዎች ግን ምን ናቸው? እስቲ ምን እየሰራው ነው? ሰይጣን የሰራቸው ስራዎች እኮ ማወቅ ግዴታ ነው። የውዴታ አይደለም፣ ግዴታ ነው። ጠላት ሰው ትውልድ እኛ በተለይ ሰው ልጅ ጠላቱን ካላወቀ መኖር አይችልም። በሳይንሱ ዓለም እኮ ሚሊተሪ ሳይንስ የሚባል አለ። ሚሊተሪ ሳይንስ እኮ ጠላትን ጥቃት ነው የሚያጠቃ። ጠላት እንዴት ነው የምናጠቃ፣ እንዴት ጠላት ደግሞ ሀገርን ሰውን እንዴት እንደሚያጠቃ ያጠናል። የራሱ ስልት አለው። መጽሐፍ ቅዱስ እኮ ስለ ጦርነት ያነሳል። ቅዱስ ዳዊት እንዴት እንዳሸነፈ፣ ሌሎችም ሰዎች አሉ እንዴት ጠላትን ድል እንዳደረጉ እኮ ዝም ብለ ስለ ጦርነት ወሬ እንድናወራ አይደለም። ጠላት እኮ ሰይጣን እንደዚህ ነው የሚያጠቃችሁ፣ የምታሸንፉ ደግሞ እንደዚህ ነው ነው። የመንፈስ ዓለሙን እኮ በስጋ ዓለም ሲገልጥ ነው እንጂ ጦርነት ፈልጎ አይደለም መጽሐፍ ቅዱስ። እኔ እንደዛ ነው የማስበው የምረዳው ማለት ነው። እውነትም ደግሞ ቅዱሳን ያንን ጦርነት ስልት የተጠቀሙበት ለሰይጣን እንዴት እንደምንጠቀም ደግሞ ማሳያ ነው። ስለዚህ ጠላት ስራ ላይ ነው። ሰይጣን ሲፈልግ ሰይጣን ጦርነቱ ከሰው ልጅ ጋር ነው። እሱ ስፍራ ናቷል። ስፍራ የሚያጣ ደግሞ ማነው የቀረው? የሰው ልጅ ነው። አዳምን እኮ መጀመሪያ ከአዳም ጋር ጦርነት ገጥሞ ነበረ፣ ወይ ደግሞ ትምህርት አስተማረው፣ ከገነት እንዲወጣ አደረገው። ሌላ ትምህርት ነው። ዛሬ ያ ትምህርት እኮ አለ። ትውልዱ ከእግዚአብሔር መማሩን ትቶ ልክ እንደ አዳም ከእግዚአብሔር መማሩን ትተን ከሰይጣን መማር ስንጀምር ተስፋ እንቆርጣለን። ሰይጣን መልካም አድርጎ ያሳያል፣ መጨረሻ ላይ ግን ትክክል አለ እንዳልሆነ መጨረሻ ላይ ያሳየናል። አዳምን እኮ ከገነት ስትሆን ዕፀ በለስን ብትበላ እኮ አውቀህ ትሆናለህ ብሏል። ሰው እኮ በአሁኑ ጊዜ እስቲ እኛ በአይምሯችን ይመጣ እኮ በዚህ ዓለም ላይ ሳይንሱ ባመጣ ቴክኖሎጂ ባመጣ መደሰት ነው የምንፈልገው። ነገር ግን እኮ መጨረሻው ታያላችሁ። የሚጠቅመው እንጠቀማለን፣ የሚጠቅመው የሚጎዳን ደግሞ ለይተን በማወቅ እንጠቀማለን ወይ ደግሞ እንተዋለን ማለት ነው። እሱ መለየት አሁን የራሱ ጥበብ ነው የተባለው እኮ ይሄ ነው። እውቀት ይበዛል፣ ሰዎች ይመራ እውቀት ይበዛል ማለት ነው። በቃ የመጣ ነገር ብሎ መጠቀም ፌስቡኩን፣ ቲክቶኩንም፣ ዩቱቡንም የተለያዩ ጌሞች አሉ የሚለቀቁ። ከዛ መጨረሻ ላይ እኮ አይምሮ የሚነሱ ሊሆኑ ይችላሉ። አይምሮ ከነሳ ስራውን ትቶ ለምሳሌ በፌስቡክ ወይ ደግሞ የተለያዩ ጌምስ ውስጥ ተይዞ ዝም ብሎ የሚኖር ሰው እኮ መጨረሻ ላይ እኮ መብላት ያስፈልጋል፣ መጠጥ ያስፈልጋል፣ መንፈሳዊ ዓለም ደግሞ መለማመድ ያስፈልጋል። መጨረሻ ላይ ነው የምናውቀው ውጤቱ። ከዛ ተስፋ እንቆርጣለን ማለት ነው። ሁሉን ነገር በመንፈስ መርምሩ የተባልነው እኮ መንፈስን መርምሩ ነው። መናፍስት ከእግዚአብሔር ዘንድ ሆኖ እንደሆነ መርምሩ ማለት እኮ በዚህ በመጡ ቴክኖሎጂ ውስጥ እኮ ሰይጣን አለ። ስለዚህ የማን ሀሳብ ነው? የእግዚአብሔር ሀሳብ ነው የሚፈጽመው ወይስ ሌላ ነው? የሚገርማችሁ እኛ ሰዎች ሆነን ከተጠቀም ቴክኖሎጂ ይጠቅማል። ነገር ግን ሰው ሳንሆን ከተጠቀምን ይጎዳናል። ለምሳሌ ኤአይ አለ፣ ሌሎች በአጠቃላይ ኮምፒውተር ቴክኖሎጂ አለ። ከዛ ከኮምፒውተር ቴክኖሎጂ በኋላ የመጡ ናቸው እነዚህ ቴክኖሎጂ። ኤአይ ብትሉት፣ ቨርቹዋል ሪያሊቲ፣ አግመንትድ ሪያሊቲ፣ ሚክስድ ሪያሊቲ፣ ፌስቡክን ብትሉ፣ ኢንተርኔቱ ዓለም በአጠቃላይ የመጡ በኮምፒውተር ቴክኖሎጂ ውስጥ ናቸው የመጡ ማለት ነው። በአንድ ጊዜ አልመጡም። ነገር ግን ተፈጥሮ የራሳቸው ህግ አላቸው። ኮሚኒቲ ሩልስ የሚባል አለ። የራሱ ማህበራዊ ህግ አላቸው። የተፈጠሩ ደግሞ ለሁሉም ነው። ሰው ደግሞ ሁሉ ነገር አይደለም። ለምሳሌ ክርስቲያን እንደ ዓለም መሆን የለበትም። በፌስቡክ ውስጥ ፌስቡክ የአንድ ሰው ብቻ አይደለም፣ የክርስቲያን አይደለም። ዩቱብ ብትሉ አሁን እኛ ቪዲዮ የምለቅላቸው እኮ በዩቱብ ነው። ዩቱብ እኮ የአንድ የክርስቲያን ብቻ አይደለም፣ ሁሉም አለ። ነገር ግን ይሄን ዓለም ውስጥ አሁን ለሁሉም በሆነ ውስጥ በጥበብ ደግሞ መኖር ያስፈልጋል ማለት ነው። በጥበብ ለእኛ በማይገባ መልኩ መኖር ስንጀምር አሁን ወዳልኑ ሰዎች ተስፋ በመቁረጥ ወደ ሌላ ዓለም ይገባሉ ማለት ነው። ሰው ሲናደድ መጠጥ ውስጥ ነው የሚገኘው። ዛሬ መፍትሄ እኮ አይደለም። ሲናደድ በትዳራም ሊሆን ይችላል። በተለያየ መልኩ እኮ ሲናደድ ሲበሳጭ ወደ መጠጥ ይገባል። የተለያየ ሱስ ይለምዳል። ሲጋራ ጭሳል፣ ጫት ይጀምራል፣ ብዙ ነገር ውስጥ ይገባል። መጨረሻ ላይ ወዴት ነው? ተስፋ ወደ መቁረጥ አሁን የሚሆነው ወደ ሰዎች ወደ ራሳቸው ወደ ማጥፋት ይሄዳሉ ማለት ነው። ብዙ መረጃዎች የሚያሳዩት ይሄንን ነው። ሳይንሱ ብዙ ነገር ሊል ይችላል። ነገር ግን ለምን ሆነ ከተባለ ሰይጣን የወደቀው ሰይጣን ስራ አለው። ትውልዱ በአንድም በሌላ የራሱን ዓለም እንዲከተል ይፈልጋል። ትምህርት አለው። በቀጥታ በተለይ በዘር ውስጥ በመግባት አሁን እንግዲህ ብዙዎች ላይገባቸው ይችላል እንጂ እኛ ይኖርንበት ስለሆነ የምናውቀው ስለሆነ የዛር መንፈስ አለ። ይጨሌ ብትሉ ያደልሞቲ የብዙ አይነት መናፍስት አለ። እነዛ መናፍስት ትውልድን ከልጆች ከቤተሰብ ወደ ልጆች ከልጅ ልጆች እያለ እስከ 7 ትውልድ መቀጠል የሚችል
ያ ዛሬ ያንን ያደርጋል ማለት ነው። ሰዎች ራሳቸው እንዲያጠፉ የሚያደርጋቸው ያንን ደግሞ ሲያደርጉ እያደረጉ እንደሆኑ እንኳን አያውቁም። ካደረጉ በኋላ ሰዎች ሲያስጥላቸው እኮ እኔ እኮ ምንም አልመስልም እንደዛ እኮ ለማድረግ አስቤ አይደለም የሚሉ ሰዎች አጋጥሞናል። ሰይጣን ይሰራል ማለት ነው። ስለዚህ ይሄንን በዚህ ጠላት ላይ መንቃት ያስፈልጋል። ሌሎችን መምህራን አባቶችን መንቃት ያስፈልጋል። ትውልዱ ተይዟል። ሰይጣን ስራ እየሰራ ነው። እንደሌለ መቁጠር የለብን። ስራ እየሰራ ነው ሰይጣን ማለት ነው። በተዘዋዋሪ ሊሆን ይችላል። በተዘዋዋሪ ደግሞ ሰይጣን የራሱ ትውልድ ይኖራል። እነዛ ትውልድ ይህ ዓለም ከእግዚአብሔር ውጭ በሆነ መንገድ እንዲኖር ይፈልጋል። ጫቱ ወይ ደግሞ የተለያየ መጠጥ እስኮ ትውልድ የሚፈልጉ አሉ። ንግዳቸውን ሰዎች አሉ። ትውልዱ ደግሞ ያንን በመጠቀም ተስፋ በመቁረጥ ወደ ሌላ ዓለም ሊገባ ይችላል። ስለዚህ ምክንያቶቹ እነዚህ ናቸው። ተጠያቂዎቹ ደግሞ ቅድም የዘረዘርኳቸው ናቸው፣ ማህበራት ናቸው ማለት ነው። ቤተሰብ ተጠያቂ፣ ቤተሰብ ለዚህ ትውልድ ተጠያቂ ነን። ዛሬ እኮ ዝም ብለን በመውለድ ብቻ አይደለም፣ ፕሮጀክት ነው ማለት። አንድ ህፃን የ20 ዓመት በውጭ ዓለም የ18 ዓመት ሊሆን ይችላል። በሀገራችን በኢትዮጵያ ባህል ግን ሰው ትዳር ይዞ ከቤተሰብ እስከሚለይ ድረስ ተጠያቂ ነው እኛ እናትና አባት ማለት ነው። ዛሬ ግን አይደለም። ቤተሰብም ትኩረት አንሰጥም። ልጆችም በእኛ ላይ ብዙ ትኩረት የላቸውም። ጥቅማቸው እንኳን የኛ ምን እንደሚጠቅማቸው እንኳን ቤተሰብ አያውቅም። ስላልጠቀምናቸው ሊሆን ይችላል። እናትና አባታችን ምን አባትና እናቴ ምን ሰራል የሚል ትውልድ ታገኛላችሁ። ዛሬ በተለይ በትምህርት ዓለም ወጣቱ ሳገኝ እናትና አባቴ ምንም አላደረጉልኝ ይላል። ወለዱ እንጂ ምንም አላደረጉልኝም። ከዛ ይሄ ምንድን ነው የሚማረው? ምንድን ነው ተስፋው? እግዚአብሔርን የሚያውቀው በእናትና በአባት ውስጥ ነው። ወጣቱ የሚያየው እናትና አባትን አክብር ማለት እኮ የማይታየውን አምላክን የምታከብረው እናትና አባትን ስታከብር ነው። ለዚህ ነው እናትና አባትን የማያከብር እስከ እርግማን የሚደርሰው። ለዚህ ነው የማይታዩ ምሳሌ ናቸው። የማይታዩ አምላክ ምሳሌ ስለሆኑ በአንድም በላይ ደግሞ በጸጋ አምላኮቻችን ስለሆኑ እናትና አባትን የሚያከብር በእናትና በአባት ፍቅር ያደገ ትውልድ ተስፋው ለመቁረጥ አይሄድም። ስለዚህ ተስፋን የምንለማመደው ፈተና የምንለማመደው በቤተሰብ ውስጥ ነው። ስለዚህ ቤተሰብ፣ መንግስት፣ ትምህርት ቤቶች፣ ቤተ እምነት ተጠያቂ ናቸው። ለዚህ ምንድን መስራት ያስፈልጋል ነው። ወጣቱ ላይ መስራት ያስፈልጋል። ትውልድ ልጆች፣ ህፃናት ላይ መስራት ያስፈልጋል። በትዳር ዓለም ያሉ ሰዎች ላይ መስራት ያስፈልጋል። በትዳሩ ዓለም ሲፈተው ወጣቱ ተስፋ ሊቆርጥ ይችላል። ለምን? ስለሚያጋጥመን ማለት ራሳቸውን የሚያጠፉ ባልና ሚስት መረጃዎች ይላሉ ማለት። ይህ ለምንድን የሆነው? ትዳር እኮ ምንም ቢፈተኑ እንኳን ምንም እንዳልሆነ መጽናት ይችላል። ከእግዚአብሔር ከሆነ ይጸናል። ይሄ ደግሞ ማወቅ አለብን። ከእግዚአብሔር ከሆነ ይጸናል። ከእግዚአብሔር ካልሆነ ደግሞ ምንም ማድረግ አንችልም። ሆኖም ግን ከእግዚአብሔር ጋር በመሆን ያንን ማጽናት ይቻላል። አሁንም ማለት እንዲሁም ደግሞ ከእግዚአብሔር የሚበልጥ ነገር የለም። ሃይማኖት ማለት እኮ ከእግዚአብሔር የሚበልጥ ነገር የለም ብሎ ማመን ነው። እናት አባት ብትሉ፣ እህት ወንድም ብትሉ፣ ሚስት ብትሉ፣ ልጆች ብትሉ ከእግዚአብሔር አይበልጡም። ክርስቶስ ያስተማረው ይህንን ነው። ተከተለ የሚላቸው ሁሉን ትቶ እንዲከተሉ ነበር ያደረገው። ሁሉን ትተን ተከተልን አለ። ሁሉንም ሀብት ንብረት ሊሆን ይችላል። ከእግዚአብሔር የሚበልጥብን ነገር የለም። ዛሬ እስቲ ከእግዚአብሔር ብዙ የሚበልጡብን ነገር ሚስት፣ ባል፣ ልጆች፣ እናት አባት፣ ሀብት ንብረት ከእግዚአብሔር አይበልጥብንም? ለሀብት ንብረት ብሎ እኮ ወንድም እህቱን የካደበት ዘመን። ዛሬም እኛ ከሀብት ንብረት ስለ ሀብት ንብረት ስለጠፋ ገንዘብ ሊሆን ይችላል ተስፋ ቆርጠን ራሳችን የምናጠፋ ከሆነ እኮ የገንዘብ አምላኪዎች ነን ማለት ነው። ቢኖረን ባይኖረን እኮ ምንም የሱ ነን። እኛ የሱ መሆናችን እርግጠኛ መሆን ያስፈልጋል። ስለዚህ የሚቀድመውን ማስቀደም፣ በተለይ አስቀድማችሁ ጽድቁን እሹ ማለት እኮ ብዙ ምስጢር አለው። አስቀድማችሁ ጽድቁን እሹ፣ እኛ አስቀድመን የእግዚአብሔር መንግስት መሻት ነው። ለሱ የሚሆን ስራ መስራት ነው። ከዛ ሌላዎች ይጨመራል። እኛ ለምንጨመረው ስንጨነቅ የሚጨመረውን ስናስቀድም ተስፋ ወደ መቁረጥ እንሄዳለን። ያን ጊዜ ደግሞ እግዚአብሔርም ደግሞ ያየናል ማለት ነው። ለምን? ስላላስቀደምን ማለት ነው። እኛ እኮ በማስቀደማችን ነው። ስለዚህ ሁሉ ነገር በእግዚአብሔር ፍቃድ እናድርግ። በተለይ መንገድ ከኢትዮጵያ ልንወጣ እንችላለን። ነገር ግን እንደ እግዚአብሔር ፍቃድ መውጣት ያስፈልጋል። እግዚአብሔር እንድንወጣ ፈቅዶልናል ወይ? እንዴት ነበር የወጣ ነው? እንዲሁም ሌላ እየፈረድኩ አይደለም። ነገር ግን ሁሉም በእግዚአብሔር መሆን ያስፈልግ። ፈተናን በመፍራት ኑሮ ስለከበደ ገንዘብ ፍለጋ ማስቀደም ያለብን እግዚአብሔርን ነው። እንደ እግዚአብሔር ሀሳብና ፍቃድ ከሆነ ምን የሚመጣ ነገር የለም። ተስፋን መቁረጥ አይመጣም። የእግዚአብሔር ፍቃድ ከሆነ እሱ የጸና ነው።
ስለዚህ እንደ እግዚአብሔር ፍቃድ መሆን ያስፈልጋል። ሌላው ተጠያቂ ማን ነው? ግለሰቡ ነው። በራሱ ላይ ሞትን የፈረደ ወይ ደግሞ ሞትን ያከናወነ የፈጸመ ሰው ነው ተጠያቂ ማን ነው? ለምን? የራሱ ስላልሆነ። እንዲሁም ራስ ወዳድነት ነው ማለት ነው። ራስ መውደድ እንግዲህ አትግደል ማለት እኮ በአካል ብቻ አይደለም። በአካል ብቻ ባይሆንም በተለይ መልኩ ግድያ ይፈጸማል። ሆኖም ግን ነፍስና ስጋ መለየት አይደለም የራስን የሰውን መለየት የሌላን ሰው ደግሞ መለየት አይቻልም። ይሄ በእግዚአብሔር ብቻ የሚሆን ነው። ነፍሳችን የማትታየው ነፍስ ረቂቋ ነፍስ ይህን ስጋ ተጠቅሞ ከስጋ መለየት ልዩ ቅጣት የሚያስከትል ነው። የራሳችን ስላልሆን ተጠያቂዎች ነን ማለት። ለምን? ችግርን በችግር መፍታት ስለፈለግን ማለት። ስህተት ነው። ስህተትን በስህተት መፈጸም አይቻልም። ብንኖርም ባንኖርም እኮ መጨረሻችን እግዚአብሔር ዘንድ ነው። ሰው እንዴት በግድ ሰው ቤት ይሄዳል? ለምሳሌ አንድ ሰው የሰው ቤት ለመሄድ በግድ ሊድ ይላል። እግዚአብሔር እኮ አንተ ጊዜ ገና ነው፣ ወደ እኔ መምጫ ጊዜ ገና ነው እያለ እኛ ግን በግድ ወደ እሱ ካልን እንላለን። ነገር ግን አንሄድም። የሚገርሙ ግን እሱ ስላልፈቀደልን የምንሄደው ወደ ሌላ ነው፣ ወደ ሲኦል ነው የምንሄደው። ነፍሳችን የሚቀበለው ሰይጣን ነው። የእግዚአብሔር መልአኩ እንኳን አይቀበል። ለምን? ሰይጣን ይከሰናል። ራሱን በራሱ ላጠፋ እንዴት ለእግዚአብሔር መንግስት ይበቃል ብሎ ሰይጣን ስለሚከሰን የእግዚአብሔር ክስ ደግሞ የእግዚአብሔር ደግሞ ፍርዱ ቀጥተኛ ስለሆነ ፍርዱ በእኛ ላይ ይሆናል ማለት ነው። ስለዚህ ችግርን በችግር ለመፍታት መሞከር ነው። ይሄ ራስን ማጥፋት ማለት ነው። ሌላው ምንድን ነው መፍትሄው ከተባለ መፍትሄው ምንድን ነው? ምክንያቶቹ ላይ መስራት ነው። ለምሳሌ ቤተሰባዊ ተቋማት የረጅም ጊዜ የአጭር ጊዜ ነው ይችላል። የአጭር ጊዜ የረጅም ጊዜ ቤተሰብ ላይ ቶሎ ካልሰራን እንደ ሀገር እንደ ዓለም ጥያቄ ውስጥ ነን ማለት ነው። ተስፋ የሚቆርጥ ትውልድ ነው። አሁን የምንመለከተውን ቴሌቪዥን ዩቱብ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ጌሙ ሊሆን ይችላል፣ ህይወታችን ይመስለናል። ነገር ግን ጊዜ በመንፈስ ካየን እሱ ሳይሆን እኛንን መቆጣጠር ያለብን። ለስንት ሰዓት ነው ፌስቡክ የምናየው? ለስንት ሰዓት ነው ጌም የምናየው? ለስንት ሰዓት ነው እግር ኳስ ወጣቱ የሚያየው? 90 ደቂቃ ከዛ 120 እያለ ይህ ሁሉ ሰዓት ቁጭ ብሎ የሚያይ ትውልድ ምንድን ነው ጥቅሙ? መንፈሳዊ ጥቅሙ ምንድን ነው? ስጋዊ ጥቅሙስ ምንድን ነው? ይህንን ትውልዱ መለየት ያስፈልግም። መለየት የሚችለው ደግሞ በዚህ በ5 ተቋም ውስጥ ነው። ቤተሰብ ውስጥ በስርዓት ሲያድግ ነው ትውልዱ ማወቅ የሚችለው። እናትና አባቶቻችን እኮ ጊዜያቸውን አያባክኑም እንደኛው። ግን የተመቻቸው ኑሮ አልነበረ። እንደኛ ዘመን የተመቻቸ ነገር አልነበራቸው። ነገር ግን በኑሯቸው ላይ በጣም ጠንቃቃ ናቸው። ተማሪው ተነስቶ ለማጥናት አሁን ይደብር ወይ ደግሞ ይሰለቸዋል። እናቶቻችን አባቶቻችን እኮ እኛን ለመመገብ እኛን ለማኖር እኮ ጥቂት ሰዓት ነበር የሚተኙ። ለስራቸው በጣም ጠንቃቃ ነበሩ። እኛ ግን ሰነፎች ነን። አሁን ስንፍና የሚያመጣ ደግሞ እንደዚህ አይነት አሁን እኛ የምናየው ነው። ሙስና የመጣ እኮ ስንፍና ነው። ስርቆት የመጣ እንደዛ። ተማሪ እኮ የሚኮርጀው ባለማካል ስለማያጠና ነው፣ ትምህርትን ስለማይወድ ነው። ነገር ግን ተመርቆ ደግሞ ውጤት ኑሮ ለመኖር ደግሞ ይፈልጋል። እንደዛው ሌሎቻችንም መምህራንም ሌሎች ሊሆን ይችላል። በዓለም ደግሞ በመንፈስ ዓለም ደግሞ እንደዛ ነው። ገንዘብ መንፈሳዊ ዓለም ውስጥ እኮ በጣም ያለው ኑሮ በጣም ከባድ ነው። በሁለት ነገር ነው የምንጠየቀው። የስጋ ጉዳይ ይጠብቀና የመንፈሳዊ ጉዳይ ይጠብቀን። ነገር ግን አስቀድማችሁ ጽድቁን እሹ ማለት እኮ ወንጌልን ስናስተምር እኮ መቅደም ያለበትን በማስቀደም ነው። ለዚህ ዓለም ኑሮ አድርግ ብለን የምናገለግል ከሆነ እግዚአብሔርን የምናገለግል ከሆነ ከስረናል ማለት ነው። እኛ ማለት ክሳራ ልዩ ነው። ስለዚህ ተስፋ ወደ መቁረጥ ይሄዳል ትውልዱ ቤተሰብ ላይ ቶሎ ካልሰራን ማለት ነው። ቤተ እምነትም ደግሞ ቤተ እምነት ሃይማኖት ስፍራ መዋቅራዊ ሆነን ፕሮጀክት ነድፈን ከህፃናት እስከ አዋቂ እስከ አረጋውያን በሁሉም ስፍራ ላይ ቶሎ ካልተሰማራን መጨረሻ ላይ ተስፋ የቆረጠ ትውልድ ነው። ቴክኖሎጂን በሌላ መልኩ የሚጠቀም የሚለማበሳ የሚጠፋበት ትውልድ ነው የምናፈራ። በቴክኖሎጂ የሚጠፋ ትውልድ ነው። በፌስቡክ ይጠፋል ወጣቱ፣ በቲክቶክ እየጠፋ ነው፣ በጌም እየጠፋ ነው። ረጃጅም ነገሮችን አይሰማም። ያ እንግዲህ አሁን እኔ አበዛውባችሁ በዚህ ቪዲዮ ራሱ ማለት ነው። አጫጭር ነገር ነው የሚፈልገው ትውልዱ። ፌስቡክ አሁን ዩቱብ ማነው ቲክቶክ መጣ 15 እና 20 10 ደቂቃ ነው ያን ያሳልፋል። ሌላውን ረጅሙን ደግሞ ሄዶ ያዩ። ለምን? በአንድ ጊዜ ብዙ ነገሮችን ያለ። ይሄ እኮ
በጥበብ መጠቀም ካልተጠቀምንበት ስራ ሳንሰራ ከእግዚአብሔር ርቀን በመንፈስ ተዳክመን የሚመጣ መጨረሻ ለምንድን ነው? ተስፋ መቁረጥ። ዓለም ላይ የምናየው ተስፋ የቆረጡ ትውልድ ብቻ ይፈጠረ ማለት ነው። ሌላው ትውልዱ ደግሞ በዚህ ተቋማት መጠቀም ነው። በቤተሰብ ውስጥ ማደግ አለበት። በቤተሰብ ፍቅር ማደግ፣ በቤተሰብ እውቀት ማደግ ያስፈልጋል። በባህል ማደግ ያስፈልጋል። በሃይማኖት ማደግ ያስፈልጋል። የመጨረሻ ዋናው በሃይማኖት መኖር ነው። በሃይማኖት መኖር ደግሞ ንቁ ነው። እንግዲህ መግቢያ ላይ ደውል አለ። የእኛ ዩቱብ ደውል አለ። ንቁ ነው። ደውል የማንቂያ ነው። እንዲሁም ደግሞ ሃይማኖትን ንቁ፣ በሃይማኖት ቆሙ ነው የሚለው። በሃይማኖት ቆሙ። በሃይማኖት የቆመ ሰው ብቻ በዚህ ዓለም ማለፍ የሚችለው። በፈለጋችሁ መመርመር ትችላላችሁ። በሳይንስ ዓለም ብንሄድ የሆነ ቦታ ይጥላችኋል። ቲዎሪ ነው፣ ይቀይራል። ነገር ግን የእግዚአብሔር ሕግ አይቀየርም። እንግዲህ በማንኛውም ህይወት ውስጥ እግዚአብሔርን ማስገባት፣ በሃይማኖት መኖር። ለምሳሌ ሰው ጾም፣ ጸሎት፣ ስግደት ከሌለው እንግዲህ የሚመጣ ነገር የለም። ሰው ካልጸለየ እኮ ምንድን ነው የሚሆነው? ካልጾም ምን ሊሆን ነው? ካልሰገድን ምን ልንሆን ነው? ግዴታ እኮ ነው። ሰው ክርስቲያን ሆኖ ሰው ሆኖ እኮ ሰው ሆኖ ለመቀጠል እኮ መጾም አለበት። ዝም ብሎ የምንበላ ከሆነ እኮ ቦታ እንቀየራለን። ሰው ከእግዚአብሔር ጋር ሁልጊዜ የማይገናኝ ከሆነ የሆነ ጊዜ ሳያውቅ ሌላውን ደግሞ መረከብ ግዴታ ነው። ከእግዚአብሔር ጋር ካልሆን የሰይጣን መሆን ግዴታ ነው፣ ምርጫ አይደለም። አንዳንዶቻችን ፈተና አንፈልግም፣ ሃይማኖት እንደምንም እንቆጥራለን፣ እንደ ስንፍና እንቆጥራለን። ነገር ግን ያለ ሃይማኖት እኮ እግዚአብሔር ማስደሰት አይቻልም። ሰው ደግሞ የተፈጠረው እግዚአብሔርን ለማስደሰት ነው። ከእግዚአብሔር ጋር ካልሆን ተስፋ እንቆርጣለን። ተስፋችን እሱ ስለሆነ ማለት ነው። ዕለት ዕለት ተስፋችሁን እኛ ውስጥ ያለመልማል። እምነታችን እንደዛ ያጸናል፣ ፍቅር ያጸናልናል። ያን ጊዜ በዚህ ዓለም ላይ ተስፈኞች ሆነ መኖር እንችላለን። ወጣቱ ተስፋ የሚቆርጠው ከሃይማኖት ውጭ ስለሆነ ነው። የሚያጽናናው ዛሬ ሱሱ ነው። የሚያጽናና ዛሬ ወጣቱን የሚያነቃው ሲጋራ ወይ ደግሞ ጫት ነው። የሚያነቃ ወጣቱን መጠጥ ነው። ለምንድን ነው? ለጊዜያዊ ደስታ ሊሆን ይችላል እንጂ ዘላቂ ደስታ አይሰጥም። መጠጥ ብንጠጣ እኮ ንዴቱን ለማስረሳት ሊሆን ይችላል ይላል ወጣቱ ማለት ነው። ነገር ግን እኮ ንዴቱን የሚጠፋ አይደለም። የሚጠፋ ከእግዚአብሔር ጋር ብቻ ስንሆን ነው። ተስፋችን እግዚአብሔር ነው። ሁሉ ነገራችን እግዚአብሔር ነው። ሸክማችን እግዚአብሔር ላይ ስንጥል ያን ጊዜኛ ለዘላለም መኖር እንችላለን። በስጋ ለመኖር ደግሞ እንግዲህ አሁን ለምሳሌ በስጋ ለመኖር እንግዲህ በሰዓታት፣ በቀናት፣ በሳምንት፣ በወር፣ በአመታት ከፋፍለን ስራ እንሰራለን፣ እቅድ እናወጣልናል። ለመንፈስስ አውጥተን እናውቃለን? ትኩረት አንሰጥም። ለዚህ ዓለም ኑር የተባልን እንመስላለን። ነገር ግን ለዓለም ብቻ የምኖር ከሆነ የሚመጣ ይሄ ነው። ወጣቱ ተስፋ ይቆርጣል፣ ከዛ ራሱን ያጠፋል። ለምን? ከመኖር መሞት ይሻላል ብሎ ስለሚያምን ተስፋ የለማ በዚህ ዓለም ላይ። ነገር ግን የተፈጠርነው በዚህ ዓለም ላይ ሰርተን ነገ በሰማይ ለመኖር ነው። መቼ እንደምንሄድ አናውቅም፣ የሚታወቅ አይደለም። እግዚአብሔር ያላሳወቀው ለዚህ እንኖራለን። መቼ እንደምንሄድ አናውቅም። በህፃናት ደረጃ የሚወሰዱ አሉ፣ በወጣትነት የሚወሰድ አለ። ይህ ሁሉ ለምንድን ነው የሆነው? እግዚአብሔር አምላካችን ዓላማው የዚህ ዓለም ኑሮ እንድንኖር አይደለም። ክርስቶስ እኮ በዚህ ዓለም ላይ ሲያስተምር ስለዚህ ዓለም አልጸለየም። ለምን? ዓለምን አትምሰሉ የተባልነው በዚህ ዓለም ላለ ሁሉም የሚጠፋ ነው፣ የሚጠፋ እኛም እናልፋለን፣ ከኛ ጋር አለ ነገሮች ሁሉ ያልፋሉ። ስለዚህ እኛ የምንደክመው ለዚህ ዓለም የሚሆን ከሆነ ለዚህ እንዳረጋለን። ወጣቱ ወይ ደግሞ ዓለም ለዚህ የተዳረገችው ከእግዚአብሔር ውጭ ስለሆነች ነው። ከእግዚአብሔር ጋር የሆነ ምንም የሚሆነው ነገር የለም። ስለዚህ ለስጋ ዓለም እቅድ እንደምናወጣ ሁሉ ለመንፈስ ዓለም እቅድ ማውጣት ስንጀምር ያን ጊዜ ምንም አይመስለንም። ቢጠፋ ምንም አይመስልም። ገንዘብ ሲጠፋ ምንም አይመስልም። ሀብት ንብረት እኮ ምንም አይመስልም። ኢዮብ እንላለን። ኢዮብን በትዕግስቱ የምናውቀው ኢዮብ እኮ እንደሱ እኮ የተፈተነ ሰው የለም። እንደሱ ሀብት የጠፋበት ሰው አለ? አሁን እኛ እኮ በውጭ ዓለም የምትኖሩ እህቶች ወንድሞች እኮ ብር ልካችሁ ያ ብር ሲጠፋባችሁ፣ ትዳር ውስጥ ሆናችሁት ያ ትዳር አጋራችሁ ሲክዳችሁ፣ ንብረቱ ሲጠፋ ብዙ በባርነት ዓለም ወይ ደግሞ በብዙ ድካም እድሜያችሁ አልቆ ያ ያሰባችሁ ነገር ሳይሆን ሲቀር ተስፋ ትቆርጣላችሁ። ነገር ግን ከእግዚአብሔር አይበልጥም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ ብለን ማሰብ ያስፈልጋል። ለሱ እኮ እኛ ስለምንጠቅም እኮ ነው የተረፈ።
በገጠሩ ዓለም እናትና አባቶቻችን ድሮ የሆነ ከብት ከቤት ሲሞት ለሰው የመጣ ነው ይላሉ። አያችሁ፣ ሀብታችን እኮ ምንም አይደለም፣ የሚያልፍ ነው፣ የሚጠፋ ነው። ከመጀመሪያውን የሚጠፋው ሀብት የሚጠፋል፣ ንብረት ይጠፋል፣ ገንዘብ ይጠፋል፣ እኛ ብቻ ነን። ስለዚህ በሃይማኖት መኖር ያስፈልጋል። እንግዲህ በምድር እንድንኖር ደግሞ የምንፈልገው ነገር በእግዚአብሔር መንግስት ሊሆን ካለው እንዴት ይበልጥብናል? በዚህ ዓለም ላይ ያለው ነገር እኮ ከእግዚአብሔር መንግስት አይበልጥብንም። ፈተናው ለመልካም ነው፣ ፈተና ለበጎ ነው፣ ሊያስተምርን የመጣ ያ ነገር ለምን ሆነብን ብለን መጠየቅ ያስፈልጋል። ያ ነገር ለምን ሆነብን? ትዳራችን ለምን ተፈተነ? ሀብታችን ለምን ጠፋ? እንዴት የመጣ ሀብት ነው? ትዳራችን እንዴት ነበረ? ከእግዚአብሔር ዘንድ ነው ወይ? ገንዘባችን ከእግዚአብሔር ጋር ካልሆነ መሄዱ ግድ ነው። የኛ ስላልሆነ ማለት ነው። ከእግዚአብሔር ጋር ሆነ ያልሰበሰብነው ይጠፋል። ከእግዚአብሔር ጋር የሆነ ነገር ይጸናል። ስለዚህ ሰዎች ራሳቸውን የሚያጠፉት ምክንያቶቹን የዘረዘርኳቸው ሆኖ ዋናው ነገር ግን ዓለም ከእግዚአብሔር ውጪ ስትሆን እንደዚህ ነው የሚከሰተው ማለት ነው። ለምን? የእግዚአብሔር ተቃራኒ የሆነ ደግሞ ሰይጣን ደግሞ ስራ ስለሚሰራ እሱ ደግሞ ያን ያባብሳል ማለት ነው። ሁለቱም የራሳቸው መንግስት ያደላድላሉ። ሰይጣንም እግዚአብሔርም መንግስቱን ያደላድላል። እግዚአብሔር ክርስቶስ የመጣበትን ነው። ሰይጣንም ደግሞ የመጣበትን ዓላማ ነው። ሲኦልን ትውልዱን ለሲኦል ከዛም ለገሃነመ እሳት ማስረከብ ነው። በትጋት ይሰራሉ። ሁለቱ መንግስታት በትጋት ይሰራሉ። እግዚአብሔርም ይሰራል። እኛ እንደምናስበው አይደለም። እኛ አሁን በዚህ ዓለም ላይ ብዙ ነገር ያምረናል። ቀልዱ ያምረናል፣ ምቾት መዝናናቱ ያምረናል። በእግዚአብሔር ዘንድ እኮ የለም። እስቲ አስቡ። ሰው በመዝናናት ሊሆን ይችላል። አሁን በቴክኖሎጂ ዓለም ደግሞ ጌም በመጫወት ሊሆን ይችላል። የተለያዩ መዝናኛዎች ሊሆን ፕራንክ እንላለን። የተለያዩ ነገሮችን እኮ እኛ ራሳችን ለማስደሰት እኮ የፈጠርናቸው ዓለም የፈጠረችው ነገር እኮ ነው። ነገር ግን በመንፈስ ዓለም ከዚህ ይበልጥ ማስደሰት የሚችል የሚያጽናና ነገር አለ። ተስፋ ያለበት እውነት ያለበት ማለት ነው። ሰይጣኑ ዓለም ደግሞ በተቃራኒ እኛ ምን እያደረግን ያለው ነገር ይጠቀማል ማለት ነው። መጨረሻ ግን ተስፋ መቁረጥ ነው። ትውልዱ በራሱ ላይ ሞትን እንዲፈርድ ራሱን በራሱ እንዲያጠፋ የሚያደርግ ነገር ነው የሚሆነው ማለት ነው። ስለዚህ ከብዙ በጥቂቱ እናንተ ደግሞ አስፍታችሁ እንድትመለከቱ። ይህ ብቻ አይደለም፣ በብዙ መልኩ መተንተን የሚቻል ነው። ወጣቱ በአጠቃላይ ማንኛውም ሰው በዚህ ዓለም ላይ ተስፋ ሲቆርጥ ራሱን እያጠፋን ያለው። በተለይ በሱስ ዓለም የተያዙ ወጣቶች ራሳቸውን እያጠፉ ነው። ይህ ለምን ሆነ? ስራ ይጠብቀናል ማለት ነው። ቶሎ መስራት ያስፈልጋል። በተለይ ዓለም ሰዎች ራሳቸውን እያጠፉ ነው። ተስፋ እየቆረጡ ነው። ተስፋ የሚቀጥለው ደግሞ ከእግዚአብሔር ጋር በመሆን ነው። እግዚአብሔርን ማስተማር፣ እግዚአብሔር መስበክ ነው። ከህፃናት ጀምሮ እስከ ወጣቱ እስከ አራጋይ ድረስ ቶሎ ካልሰራን አሁን እየሆነ ያለው ነገር ይከሰታል። ሰው በእውነትና በእውነት ከእግዚአብሔር ጋር ካልሆነ ዓለም ላይ ያሉ ነገሮች ሁሉ ታሪክ ሆኖ የሚቀሩ ናቸው። ከብዙ በጥቂቱ ይህንን ይመስላል። እናንተ ደግሞ ከስር ባለው ስልክ እየደወላችሁ እየጻፋችሁ ኮሜንት ላይ ሀሳብ መስጫ ሳጥን ላይ እየጻፋችሁ ጥያቄ ማቅረብ ትችላላችሁ። ሌሎችን ስለ ርዕሰ ጉዳዮች ላይ ደግሞ ሌላ ጊዜ ቪዲዮን እሰራለሁ። ስለተከታተላችሁ እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር።